ነቢዩ ሙሐመድ እንዲህ ብሎ ነበር፣ ማንም በራሱ ስራ ጀነትን የሚገባ የለም አሉ። ሰሃቦቹ ተደናገጡና ወላ አንተ ያ ረሱሉላህ፣ የአላህ መልእክተኛ ሆይ እርሶም ቢሆኑ አይገቡም እንዴ ብሎ ጠየቁት። እሳቸውም ምን ብሎ መለሱት? ነዓም ወላ አነ ኢላ አየጋመድ የአላህ ብረሕማ፣ አዎ እኔም ቢሆን ከአላህ ረሕመት በስተቀር አልገባም አሉ። ወዮ 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 ወዮ! ለዚህ ነው አብዱራሕማን ጀነት ትገባለህ ብሎ ብትጠይቅ ወላሁ አዕለም ጀነትን የሚገባ አላህ ብቻ ነው የሚያውቀው የሚባለው። ለዚህ ነው ጀሚላ ጀነት ትገባለሽ ተብሎ ብትጠየቅ ወላሂ ጀነትን የሚገባ አላህ ያውቃል የሚሉት ለዚህ ነው። ይሄ ሐዲስ ነው፣ ቡኻሪ ነው የዘገበው። ቁርአን ላይ ሱራ 101 ምንድነው የምለው? ፈአማ መን ሰቁለት መዋዚኑሁ ፈሁወ ፊ ዒሸት ራዲያ ወአማ መን ከፈት መዋዚኑሁ ፈኡሙ ሃዊያ። ሰው ጀነት የሚገባ በስራ ነው። የእናንተ ስራ በየውመል ቂያማ ሚዛን ላይ ወጥታ ካሸነፈች፣ ሚዛኑን ከደፋች ጀነት ትገባላችሁ። የእናንተ ስራ ደግሞ ሚዛን ሳደፋ ስትቀር እሳት ትገባላችሁ ነው። ስለዚህ ነው ጀነት ትገባለህ ብለህ ብትጠይቅ አላቅም እንደባለው። ይህ ብቻ አይደለም፣ የዚሁ ተቃራኒ ሐዲስ 40 አራተኛ ሐዲሱን ስትመለከቱት ሰው በእናቱ ሆድ ውስጥ ጀነት መግባትም ጀሃነም ለመግባትም አስቀድሞ ተወስኖባቸዋል ነው የምለው። አንዱ በስራ ጀነት ትገባላችሁ ይላል። ሌላው ሰው በስራ ጀነት መግባት አይችልም ከአላህ ረሕመት በስተቀር ነው የምለው። ሌላው ደግሞ አይ አላህ አስቀድሞኑ በእናቱ ሆድ ውስጥ ወስኖበታል ነው የምለው። ከዚህም የተነሳ ምኑን ይዘን ምኑን እንጥላለን? አስቸከረን። እስቲ አስቡበት ወገኖች። እስልምና እውቀት ትሰጣለች። በተለያየ እውቀት እንድትሞላ ታደርግሃለች። ወላኪን የነፍስያህን ጥያቄ መልስ ሰጥሃለች አይደለም። እንዴት ነው ካላቸው እንዲህ አሉ፣ ነሕኑ ነኩፉ በይነ አልከውፊ ወረጃዕ፣ እኛ ጀነትን እየከጀልን ጀሃነምን እየፈራን በዚህ መካከል እንኖራለን አለች የእስልምና አስተምህሮ። ስለዚህ የነፍስህ ጥያቄ መልስ አግኝቷል ወይ ብሎ ብትጠየቅ አይደለም፣ በፍጹም። የነፍስህ ጥያቄ መልስ ያገኘችው የት ነው? እዚህ ጋር ነው። ይሄ ነው። ይሄ ኪታብ አልሙቀደስ ወይም መጽሐፍ ቅዱስ 66ቱ መጽሐፍ ነው። እዚህ ጋር ስትመጣ ይሄ ተውራት ይባላል፣ እንጂል ይባላል፣ ዘቡር ይባላል፣ ሱሑፍ አልአንቢያ ይባላል። ይሄንን ከአመንክ ነው፣ ይሄንን ስትከተል ነው። እዚህ ውስጥ ኢየሱስ አለ፣ ኢሳ አለ፣ የሱዓ አለ። እዚህ ውስጥ የአላህ ረሕመት አለ። እዚህ ውስጥ የጀነት መንገድ አለ። እዚህ ወደዚህ ስትመጣ ይሄን ስትከተል ነው ጀነት ለመግባት እና ጀሃነምን ለመግባት የምትለየው። ወገኔ ና ወደዚህ፣ ወደ ተውራት፣ ወደ እንጂል፣ ወደ ሱሑፍ አልአንቢያ፣ ወደ ዘቡር ና። ከዚህ ውጪ ወላሂ ጀነት አንተ ላይ አንቺ ላይ ሐራም ነው። አልጀነቱ ሐራሙን አለይክ ኮቱ ገረ ኢየሱሲ ከናመለ ጅሬን እንጅሩ ረቢ በረኬሰን በረካ ሀጎዱ ዱቢዮነ dhageettaniif eebbifamaa siin jaalladha። ሰላሙ አለይኩም ወራህመቱላህ